የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ በዛሬ ትምህርታችን የምናያቸው የአማርኛ መሰረታዊ ፊደላት ወይም ሆሄያትን ነው። እነዚህን ሆሄያት በተለያየ መልክ በመቁጠር ድምፃቸውን፣ ቅርጻቸውን በትክክል መለየት ያስችለናል ማለት ነው። የእያንዳንዱን ሆሄ ድምፁን፣ ቅርጹን ለየን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። በቀጥታ ወደ ዝግጅቱ ሲሄድ ሆሄያቱን ወይም ደግሞ ፊደላቱን ከመጀመሪያው ወደ መጨረሻው ወይም ደግሞ ከመጨረሻው ወደ መጀመሪያው በተለያየ መልክ በመቁጠር ከቀኝ ወደ ግራ ከግራ ወደ ቀኝ በመቁጠር የሆሄውን ድምፁን፣ ቅርጹን በትክክል እንድንለይ ያግዘናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ መጀመሪያ ከግራ ወደ ቀኝ እቆጥራለሁ ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ከዛ ቀጥዬ ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከቀኝ ወደ ግራ ማለት ነው። ስለዚህ ስቆጥራት ይቺ ፊደል በአማርኛ የፊደል ገበታ የመጀመሪያዋ ሆሄ ወይም ፊደል ናት። ስለዚህ ይቺ ማን ትባላለች? ሀሌታው ሀ ምንላት ይችላል። ስለዚህ ስቆጥረው ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ስመለስ ደግሞ ወደ ኋላ ማለት ነው። ከሰባተኛው ወደ አንደኛው ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺ ለ ትባላለች። ይቺን ደግሞ ከመጀመሪያው ወደ መጨረሻው ስቆጥረው ለ ሉ ሊ ላ ሌ ል ሎ። እሺ አሁን ደግሞ ወደ ኋላ እመለሳለሁ ማለት ነው። ወደ ኋላ ስመለስ ወይም ደግሞ ከመጨረሻው ከቀኝ ወደ ግራ ሲሄድ ማለት ነው ሎ ል ሌ ላ ሊ ሉ ለ። እሺ ቀጥሎ ያለው ይችኛዋ ሀ ወደ ሶስት አይነት ሀ አለ። ይቺ ሐመሮሃ ምንላት ማለት ነው። ሐመሮሃ ድምጻቸው አንድ ነው፣ በቅርጽ ግን ይለያያሉ። ስለዚህ እያንዳንዱ ነው ይሄ ድምጹን ቅርጹን ማየት ያስፈልጋል ማለት ነው። ስለዚህ ስቆጥረው ከመጀመሪያ ወደ መጨረሻው ሰድ ወይም ደግሞ ከግራ ወደ ቀኝ ስንቆጥር ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ስመለስ ወይም ደግሞ ከቀኝ ወደ ግራ ስመለስ ደግሞ ሆ ህ ሄ ሃ
ሂ ሁ ሃ። እሺ ቀጥሎ ያለህኛው ደግሞ ይሄ ደግሞ መ ይባላል። መ ከግራ ወደ ቀኝ ሲሄድ ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ስንቆጥረው ይሄን መ ሙ ሚ ማ ሜ ም ሞ። እሺ አሁን ደግሞ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ሞ ም ሜ ማ ሚ ሙ መ። እሺ ቀጥሎ ያለችው ይቺ ደግሞ ሰ ትባላለች። ይቺ ባለ 3 እግሯ ፊቷን ወደ ላይ የዞረችዋ ማን ትባላለች? ሰ። ይቺን ስንቆጥር ደግሞ አሁንም ከግራ ወደ ቀኝ ስንሄድ ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሳ። እሺ ቀጥሎ ያለኛው ደግሞ እያንዳንዱን ሆሄ ከርሰሩን ተከትላችሁ በደንብ ማየት ይጠበቃል። ከርሰሩን ተከትላችሁ ድምፁን ቅርጹ እንድለየው ማለት ነው። ይቺ ደግሞ ረ ትባላለች። ረ ረ። እሺ ከግራ ወደ ቀኝ ስሄድ ረ ሩ ሪ ራ ሬ ር ሮ። እሺ ወደ ኋላ እመለሳለሁ። ወደ ከቀኝ ወደ ግራ ማለት ነው። ወደ ኋላ ሮ ር ሬ ራ ሪ ሩ ራ። እሺ ቀጥሎ ያለው እቺ ደግሞ ሰ ሰ። እቺንም ከግራ ወደ ቀኝ ስንቆጥር ከመጀመሪያው ወደ መጨረሻው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሳ። እሺ ይችኛዋ ደግሞ ሸ ትባላለች። ሸ። አሁንም ይችን ከግራ ወደ ቀኝ ስቆጥር ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ወደ ኋላ እመለሳለሁ። አሁን ደግሞ ከቀኝ ወደ ግራ ማለት ነው። ሾ
ሽ ሼ ሻ ሺ ሹ ሻ። እሺ ቀጥሎ ያለው እችኛዋ ደግሞ ቀ ቀ። እሺ አሁንም ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስቆጥረው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ ወደ ኋላ እመለሳለሁ ማለት ነው። ወደ ኋላ ስመለስ ይህን እንዲያደርግን የምንቆጥረው ድምፁን ቅርጹን በትክክል እንድንለየው ያግዘናል ማለት ነው። ወደ ኋላ ስንመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቃ። እሺ ቀጥሎ ያለው ይችኛዋ ደግሞ በ ትባላለች። በ። እሺ ይችን ደግሞ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስቆጥር በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ወይም ደግሞ ከቀኝ ወደ ግራ ሲሄድ ማለት ነው ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ። እሺ አሁን ደግሞ ወደ ኋላ ስመለስ ከቀኝ ወደ ግራ ስመለስ ደግሞ አሁን ቶ ት ቴ ታ ቲ ቱ ታ። እሺ ቀጥሎ ያለው ይሄኛው ደግሞ ቸ ይባላል። ቸ። ይህንም ደግሞ ከግራ ወደ ቀኝ ስቆጥረው ቸ ቹ ቺ ቻ ቼ ች ቾ። እሺ አሁን ይህን ወደ ኋላ ስመለስ ደግሞ ቾ ች ቼ ቻ ቺ ቹ ቻ። እሺ ቀጥሎ ያለችኛዋ የ ትባላለች። ይችን ደግሞ ከግራ ወደ ቀኝ ስንቆጥር የ ዩ ይ ያ ዬ ይ ዮ።
እሺ ወደ ኋላ እመለሳለሁ። ከሰባተኛው ወደ አንደኛው ማለት ነው። ዮ ይ ዬ ያ ይ ዩ የ። እሺ ቀጥሎ ያለህኛው ደግሞ ነ ከመጀመሪያው ወደ መጨረሻው ስቆጥረው ና ኑ ኒ ና ኔ ን ኖ። እሺ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ኖ ን ኔ ና ኒ ኑ ና። እሺ ቀጥሎ ያለችኛዋ ደግሞ ኘ ከመጀመሪያው ወደ መጨረሻው ሰድ ኘ ኙ ኚ ኛ ኜ ኚ ኞ። እሺ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ። እሺ ከዚያ ቀጥሎ ደግሞ ይችኛዋ አ ትባላለች። አ ከመጀመሪያው ወደ መጨረሻው ሲሄድ አ ኡ ኢ አ ኤ እ ኦ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ኦ እ ኤ አ ኢ ኡ አ። እሺ ቀጥሎ ያለችኛዋ ደግሞ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ሲሄድ ከ ኩ ኪ ካ ኬ ክ ኮ። እሺ ወደ ኋላ እመለሳለሁ። ኮ ክ ኬ ካ ኪ ኩ ካ። እሺ ቀጥሎ ያለችኛዋ ደግሞ ከሀ ትባላለች። ሀ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ሲሄድ ሀ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሆ ህ
ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለህኛው ደግሞ ወ ይባላል። ወ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ሲሄድ ወ ው ዊ ዋ ዌ ው ዎ። እሺ ወደ ኋላ ስመለስ ወ ው ዌ ዋ ዊ ው ዋ። እሺ ቀጥሎ ያለህኛው ደግሞ ይሄኛው ዘ ይባላል። ዘ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስንቆጥረው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ዞ ዝ ዜ ዛ ዚ ዙ ዛ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ማወቅ ትችላላችሁ ማለት ነው። የሆሄውን ድምፁን፣ ቅርጹን አወቅን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን